2017 ላይ እሺ 2017 የገና አካባቢ ይሄ ምንድነው አራተኛ ወር ላይ አጋጣሚ ሆኖ እዚህ ጋር አስገብተህ ነበር እዚህ በተራ እየጸለይክ ነበርና ማታ ላይ የሚገርመው ነገር የሰፈር ስም እየጠራ የአካባቢ ስም እየጠራ ከነ ስማቸው እየጠራክ እየጸለይክ ነበርና ከነሱ ስማቸው ሲጠሩ ከነበረ ፋሚሊዎች ውስጥ አንደኛው የቤተሰቦቼ ስም ነበርና እዚህ ውስጥ እንዲህ አይነት ሀገር የሚያቀሰው አለ እዚህ ቀበሌ ምናምን ብለህ ስትናገር የኔ ነው አልኩ። በአጋጣሚ አስገባኸኝ አለይክልኝ ሞት አይሆንም እናትሽን ሞት አይሆንም ብለህ ጸለይክልኝ። እሺ ሞት አይሆንም ብለህ እሷ በነጋታው መንገድ ወጣ ነበረ። እሺ አጋጣሚ ሆኖ መንገድ ወጥቻለሁ ስትለኝ ለማንኛውም ጌታ ኢየሱስ በጌታ አይደለችም ነበር ያኔ አሁን ንስሐ ገብታለች። ጌታ ኢየሱስ ያስወርስሻል ብዙ ነገር ብለኸኛል ብዙ መልእክት ነው የመጣው። ከዛ በኋላ ንስሐ ገባች። ንስሐ አስገባዋት። ኦኬ በቃ ማትቻል ሴት ነበረች። ንስሐ ገባች። ወዲያው ደውዬ በቃ በእምነት አሜን ብዬ ወሰድኩኝ። በነጋታው ንስሐ ገባች። በነጋታው ንስሐ ያስገባዋት። በነጋታው ስትይጸጡ ጾም ጸሎት ሁሉ ጸልት ገብቼ እምቢ ብላ በቃ በነጋታው በድፍረት በቃ ኃይል አገኘሁ። እኔም ንስሐ አስገባዋት። ከዛ በኋላ ሞት አይሆንም አልከኝ። እሷ መንገድ ወጣ ነበረ። ስትመለስ መኪናው ተገልብጦ በእሷ ምክንያት እሷ እዛ ውስጥ ስለነበረች እኔም ልቤ እንዳይወርድ በአንተ አልፎ ተናግሮ ከእዛው የጠራኸው ሰፈር ላይ መኪናው ተገልብጦ መኪናው ተጎዳ። ሰው እዛ የነበረ ህዝብ 25 ሰው ምንም ሳይሆን ተረፈ መኪናው። የሚገርም ነው። ሀገርና ቦታ ቀበሌው ሁሉ ነው መንፈስ ቅዱስ የተናገረው እና ሞት አይሆንም ብሎ ለእናትሽ ተናገረ። መኪናው ተገልብጦ ዳነች እዛው ቦታ እዛው ሀገር። በቃ በሷ ምክንያት የመኪናው ህዝብ ሁሉ ነው ሄዳ ነው መኪና ውስጥ የነበር 25 ሰው ከሷ ጋር። ማይ ጋድ አንድ ይሄ ነው። ሁለተኛ ደግሞ ወጀብ ጦርነት ነበረ። ያው ወደ ሰሜን አካባቢ ነች እሷ። ጦርነት ተነስቶ ነበረ። አጋጣሚ ሆኖ አሁንም እዛ አካባቢ ላይ ያለው አውሬ ይወጋል። በጣም ረጅም ዘመን ላይ ሲጸልይ ቢያንስ ከ10 ዓመት በላይ ጸልይበታለሁ በዛ ጉዳይ። እኔ ብቻ ነበርኩ በጌታ በጣም ጸልይበታለሁ። ጸሎት ገብቻለሁ። ብዙ ዋጋ ከፍያለሁ በዛ ቦታ ላይ። የሚገርመው ነገር ከባድ መሳሪያ ወድቆ እሷ ባለችበት እሷን አልመታትም። ዙሪያዋ ላይ ነው የሚወድቀው። አጠገቧ ያለው አልጋ ይበሳል። እንግዲህ ከባድ መሳሪያ ህዝቡ አልቋል። እሷ ብቻ ምንም ሳትሆን እሷ ሰራተኞቿ ሆቴል አላት። እሷ ሰራተኞቿ እንደገና የወንድሟ ልጅም አለች። ሳፋው ዕቃው ሁሉ ሲሰባበር እሷ ምንም ሳትሆን ቀረች ከነ ሰራተኞቿ። የሚገርመው መንፈስ ቅዱስ ግን ከሀገሩን ቀበሌውን ጭምር ጠርቶ ከዛ በኋላ እናትሽ አትሞትም ምንም አትሆንም ብሎ ጌታ ተናግሮ ነው። ይሄ ሁሉ እንግዲህ ምስክርነት። አሁን ንስሐ ገብታ ጌታን ተቀበለች። ንስሐ ገብታለች። አሁን ወደ አዲስ አበባ በቅርቡ ትመጣለች። አሁን እስከ 4ኛ ወር ባለ ሰራተኛ ፈልጊ ብያት በአካል ትመጣለች ሮር ላይ እና በጣም ምስክሩን እያረኩ ሳገኝ ደንግጬ ነው የገባሁት። በጣም እየፈለኩ ነበር የጠፋ እያልኩ እያስታወስኩና በምን መጥቼ ልመስክር ስልኬ ጠፍቶ። አረ እግዚአብሔር ይሰራል ወዳጆች። የጌታ መንፈስ በኃይል ይሰራል። የክርስቶስ ኢየሱስ መንፈስ በኃይል ይሰራል። እኛ ጋር የሚሰራ ጌታ ነው ያለው። አሜን። የሚሰራ ስም አለ፣ ኢየሱስ የሚል ስም። ሉክ የሚሰራ ስም ነው እኛ ጋር ያለው። ያመንነው ስም አይደለም በምድር ላይ ላለ ጉዳይ ቀርቶ በዘላለም ተዘግቷል የተባለው እንደ እጅ ያስከፈተ ስም ነው እኛ ያመንነው ስም። አያችሁ፣ ጌታ ኢየሱስ ክርስቶስ ተናግሮ የሚያድን የሚያስመልጥ ከነቀበሌ ከነቦታ ተናግሮ የሚያስመልጥ የሚያድን እንደገና ደግሞ ቤተሰቦችሽን ትወርሻለሽ ብሎ ጌታ ተናግሯት እናቷ ይኸው ጌታን ተቀበለች።